بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله تعالى عليه وسلم. السلام عليكم ورحمة الله تعالى وبركاته. على أهتوجي وندموجي رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. أهتوجي وندموجي እንዴት ናችሁ? አማን ናችሁ? በኸይር ነው? አልহামዱሊላህ ሁላ አልহামዱሊላህ እንበል። ለምን ሐምድ ተምለቁ ሚዛን ስለተባለ ማለት ሐምድ ተምለቁ ሚዛን ያሉት የኛ ነብይ ምንም አይነት ሲቹዌሽን ላይ ብንሆን وإن تعدوا نعمة الله لا تحصوها على سبحان الخالق يا الله سبحانه وتعالى ጸጋ ብትቆጥሩት ቆጥራችሁ አጨርሱትም ማለት سو الحمد لله رب العالمين እንበል መጀመሪያ በመቀጠል አንዳንድ ነጥቦችን ማንሳት ፈልጋለሁ ለኔም ዓለም ላይ ያሉ እህት ወንድሞች ቀይ መስመር ለናሰምርበት የሚገባና ኢምፖርታንት ነገር አለ እህቶቼ ወንድሞቼ እስከ ዛሬ አንቀላፍተናል እስከ ዛሬ ተኝተናል አልহামዱሊላህ ረብ العالمين አላህ ባለው ጊዜ ነው ሱብሃነል ኻሊቅ የሰው ልጅ የሚነቃው ኡስታዞችም መሻይኾችም ህፃናትም ወጣትም ሽማግሌም ሁላችሁም ልታውቁት የሚገባ አንድ ነገር አለ እኛ ሙስሊሞች የሰላም አምባሳደሮች ነን ያን ደግሞ ዲናችን ያስተማረ ለኛ መጥፎ ሆነው እንኳን በጥላቻና እኛ ላይ ለሚሰሩት እንኳን ሱብሃነል ኻሊቅ ወጃዲልሁም ቢለቲ ሂየ አህሰን ያለው ከነሱ ጋር ስትነጋገር በአማራ አንደበት አናግራቸው ነው ያለው የኛ ጌታ ምክንያቱም ሐቅ ያዘ ሰው ሌላው ሐቅ ያላዘ ከመሰለው ከዛ ሰው ጋር ሲነጋገር እሱ በላጭ መሆኑን ስለሚያውቅ ዲናችን ሐቅ ነው እስልምናችን ሐቅ ነው የጌታችን ቃል ሐቅ ነው አላሁ ረቡል ዒዛ ሐቅ ነው በዚህ የምትጠራጠሩ ካላችሁ እህቶቼ ወንድሞቼ የምንጠራጠር ካለን ኢማናችንን እንመርምር በደንብ አዳምጡ አላሁ ረቡል ዒዛ እኔንም እናንተንም ይምራል ምክንያቱም እኔና እናንተ መኖራችንም ህይወታችንም ከሁሉ ነገር የሚቀድመው ዲናችን ነው ለምን የመጣነው እዚህ ዱንያ ላይ ጌታችንን ልናመልክ ስለሆነ ዋና ዋና ነጥቦች ብዬ ማነሳቸው ነገሮች አሉ አይ አሁን ስለሚሆነው ነገር ረጋ ብለን እንይ ስላለፉት ስለፈረሱት ስለተበላሹት ነገር አታንሱ ዝም በሉ ምትሉ አላችሁ እንኳን አይደለም እኔና እናንተስ ምንም ዕውቀት የሌለን የዕውቀት ሁሉ ባለቤት የሆነው ረቡል ዒዛ ቁርአን ላይ ሲነግረን የኋላን የፊትን ያነሳል ሱብሃነሁ ወተዓላ የኋላን ተው የሚል የለም የኋላን የተወ ነገሮችን አይረዳም ለምን የኛ ጌታ ሱብሃነል ኻሊቅ ሱረቱል ያሲን ላይ ገብታችሁ ካያችሁ وإذا قيل لهم اتقوا ما بين أيديكم وما خلفكم لعلكم ترحمون فرو كهلا يالونم ولا فيت يالونم كهلا من الله كهم بفيت الله رب العزة يطفات شوالو لأسلمنا طلعتي هونو الله بمملك لا يالنبرو يولاችሁ ድክመት ካለብን ኢማናችንን ከጌታችን ጋር አናግረን እኔም እናንተም እናስተካክል አማኝ ለሚሰራው ስራ መርዳት ካልቻላችሁ እንቅፋት አትሁኑ እኛ ሙስሊሞች ማንንም አንጠላም ዲናችን እንድንጠላ ስላላዘዘን ለሰው ልጅ ክብር አለን ሰውን እንወዳለን ለሰው ልጅ እናዝናለን አላህ ለፈጠረው ፍጡር በሙሉ እንኳን ለሰው ልጅ ዲናችን ያስተማረን የኛ ነብይ ሰለላሁ ተዓላ ዐለይሂ ወሰለም የነገሩን ለውሻ ውሃ አጠጥታ አመንዝራ ሴት አላሁ ረቡል ዒዛ ጀነት ሰጥቷታል ለእንስሳ እንኳን እንድናዝን ነገረን ማንንም አያስተምረንም ይሄንን ሰዎች የሚሰጧችሁን ፕሮፓጋንዳ የያዛችሁ ሙስሊም አረመኔ ያረጋችሁ መናገር የምትፈልጉ ሰዎች አላችሁ ላ ወላሂ ዲናችን የመጀመሪያው ነገር የሰው ልጅ ለሰው ልጅ ማዘንን ያስተማረን እኛን ሊያጠፋ ሲመጣ ደግሞ እዝነት የሚባል እንደሌለ አይደለም አገር ላይ አዳምጡኝ እምወዳት እምዬ እናቴ ህይወቴን መስዋዕት ማረግላት በሃይማኖቴ ከመጣች አለቀ ልንገራችሁ እነዛ ምርጥ አስዋቦች ትልቁ ፈተና የተፈተኑት
በጂሃድ ጊዜ ነው። እኔና እናንተ ጂሃድ አላወጅንም። ቪዲዮአችንን ገብታችሁ እዩ። ጥሪ ስናቀርብ ድምጽ እንዲሆኑልን የዓለም ሚዲያ እንዲያቅ ነው ሙስሊም ላይ እየደረሰ ያለው ግፍ እንጂ በደረሰብንማ ቢሆን ኖሮ መስጊዶቻችን ፈርሰው ጁምዓ ቀን የድፍረት ገብቶ የሚገለውን ገሎ የሚያቆስለውን አቅስሎ የሚይዘውን ወስዶ ያልበቃ ብሎት ማታ ዞሮ ከሙስሊም ቤት ወጣቶችን ለቅሞ ያሰረን ሆ ብሎ ሙስሊም ተገልብጦ እንዲወጣ መደረግ ይቻል ነበር። ግን ያልረበሹንና ያልነኩን አካሎች እንዳይረበሹ ነው። ለወገኖቻችንም እናስባለን። አልহামዱሊላህ አላ ኒዕመተል ኢስላም። አስሐባዎቹ ትልቁ ፈተና የነበራቸው በድር ነበር። ወደ ኋላ ዙሩና ዲናችንን እንመልከት። ዲን በምትፈልገው ሰው በምትወደው ሰው በእናትህ በአባትህ በወንድሞችህ በአገርህ በገንዘብህ በስልጣንህ የሚቀየር አይደለም፣ ወይ ደግሞ በእውቀት የሚቀየር አይደለም። ምትኖረው ለዲንህ ነው። እኔና እናንተ ዱንያ ኖረን እንሄዳለን። እኛም ምን ሞታለን። ያለፉትም አስሐባዎች ሞተዋል። ቀብር ውስጥ ኸይር የሰራው ኸይር እያገኘን ያለው፣ ወንጀልም ሰርቶ ያለው እየተቀጣ ነው ያለው። የቀብርን ቅጣት እንስሳዎች ይሰማሉ፣ የሰው ልጅ ነው የማይሰማው። አይምሰላችሁ። ዲን ቀልድ አይደለም። ድካ አለን፣ መስመር አለን የማናልፈው። እኛ ላይ በደል እያደረሰ ላለው ግን ትግላችንን እስከምንሞት ለሙስሊም ሸሂድ ሆኖ መሞት ልንገራችሁ፣ ይሄ ወሬ ነው የሚመስላችሁ። ዑመር ረዲየላሁ ተዓላ ዐንሁ ሁሌ ስናነሳ ትሰማላችሁ። የረሱል ሰለላሁ ተዓላ ዐለይሂ ወሰለም የቅርብ ጓደኛቸው አገር ሰላም በሆነበት አገር ላይ ዱዓ የሚያደርገው የነበረው ሸሂድ ሆኖ መሞትን ነበር። ለዛ ነው መስጊድ ሶላት ላይ ሱብሂን እያሰገደ ከኋላው ተወግቶ የሞተው በሰው እጅ። ለዲን ሸሂድ መሆን አይገኝም። አልገባችሁም እናንተ? ዲናችን ምን ያህል እንደምንሄድ በዲናችን ከመጣ እንኳን አይደለም ሰፈርና አካባቢ አላችሁ። ደግሞ ሙስሊም ሆናችሁ አላህን የማትፈሩ ወይ ለሚሰራው አታሰሩ ወይ አርፋችሁ አትቀመጡ እንቅፋት የምትሆኑ አላህን ፍሩ። የኛ ጌታ ምን አለ መሰላችሁ? ሱረቱል በቀራ ላይ ومن الناس بعد أعوذ بالله من الشيطان الرجيم قال تعالى ومن الناس من يقول آمنا بالله وباليوم الآخر አሉ ከሰዎች በአላህ አምነናል ለሚሉ በቂያማ ቀን አምነናል ለሚሉ وما هم بمؤمنين على أرنس يأمنوا على المال يخادعون الله يكدالو يكدوتال لشودي فلقالو يخادعون الله والذين آمنوا معهم وما يخدعون يأمنوتنم بأمنت لا يالوتنم لأمنت يقوموتنم بأمنت لا يميدقفوتنم لببالو ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين على الناس يأمنوا عليهم يخادعون الله والذين آمنوا وما يخدعون إلا أنفسهم رأساتهم نجي مشورت رأساتهم نجي ميعتاللوت ما ننم عليهم وما يخدعون إلا أنفسهم ولكن لا يشعرون في قلوبهم علينا جيتا سبحان الخالق مرض فزادهم الله مرض على قلباتهم لا بشط علباتهم على ዱንያን በገንዘብ የሚቀይሩ ዱንያን በስልጣን የሚቀይሩ ዱንያን በሚፈልጉት ዙሪያቸው ላይ ባለ ጥቅም የሚቀይሩ في قلوبهم مرض ቀልብ ይደፈናል፣ ቀልብ ይዘጋል። አይኔ ይሄ ያያል ሲያይ ስፒሪቹዋል እይታ አለ፣ ኖርማል እይታ አለ። ጆሮ ይሰማል፣ ስፒሪቹዋል አሰማም አለ፣ ኖርማል ንግግርን መስማት አለ። አቡ ለሃብም ይሰማ ነበር፣ እነዛ ጠማሞቹም ይሰሙ ነበር፣ ግን ስፒሪቹዋሉን አላህ ይዘጋባቸዋል። والذين سبحان الخالق إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ያላቸው ማለት ነው። ለምን ማይናቸው እኮ ያያል፣ ጆሮአቸው እኮ ይሰማል፣ ግን ሐቅን አይሰሙም፣ እውነታን አያዩም። ስለዚህ እነዚህም አመንን የሚሉ አሉ። وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم ولكن لا يشعرون على سبحان الخالق እኛ ጌታ ጥራት ይገባው። ቁርአናችን ይው እኔና እናንተ ከአላህ ቃል ጋር ግንኙነት ቢኖረን ማን ሲናገር ምን ሊል እንደፈለገ ቁርአን ላይ የተቀመጠውን ነገር ያመጣልናል የኛ ጌታ። ሙስሊም ጅል አይደለም፣ ሙስሊም ቻይ ነው፣ ሙስሊም ለሰላም አደር ነው። ሙስሊም ዱዓ እንኳን ሲያረግ በመስጊዱና በቤቱ
ዱዓው መጨረሻ ላይ አገሬን ሰላም አድርግልኝ ብሎ የሚዘጋ ነው። ያቺ አገር ግን ሙስሊም ለሙስሊም ጠላትና ሙስሊምን ለማጥፋት ከተነሳች ወይኛ እንጠፋለን። የኛ መጥፋታችን ለዲናችን አላህ ዘንድ ትልቅ ደረጃ እናገኛለን። ይሄንን ጥግ ድረስ ልታውቁ ይገባል። ለእስልምና ጠላት የሆነን ሰው ልጆቻችሁ የሚያድጉት ኢትዮጵያ ላይ መስጊድ ማለት ዒልም የሚገኝበት ወንጀል ላይ የቆየ ሰው አላህ ቤት ገብቶ ጁምዓ እንኳን ሄዶ ሱብሃንአላህ ማለት ቀላል ነገር አይደለም። ኹጥባ መስማት ቀላል ነገር አይደለም። አትጃጃሉ፣ ሞኝ እንዳትሆኑ የላ ኢላሃ ኢላላህ እህቶቼ ወንድሞቼ። እኛ ላይ የመጣ እንቅፋት ለሚሆንብን እንጠርገዋለን። እኛ ስለ ፖለቲካ ያገባናል። አንተ ፖለቲከኛ ነህ፣ ፖለቲካን ስራ። ስለ ፖለቲካ አይደለም ሙስሊም እያወራ ያለው፣ ስለ ክልል አይደለም ሙስሊም እያወራ ያለው፣ ስለሚፈርስበት መስጊድ ነው። መስጊድ ማለት ዒልም የሚገኘው ከመስጊድ ነው። ዑለማዎቻችን መሻይኾቻችን የሚገኙት መስጊድ ነው። ልጆቻችን ቁርአን የሚቀሩት መስጊድ ነው። የታመመ ቀልብ አንድ ቀን መስጊድ ሄዶ ረጅም ጊዜ ታሞ አንድን የአላህ ቃል ሰምቶ የሚያለቅሰው መስጊድ ውስጥ ነው። መስጊድ ውስጥ የምትቀራው ቁርአንና ቤት የምትቀራው ቁርአን አንድ አይደለም። መስጊድ ውስጥ የምትሰግደው ሶላትና ቤት የምትሰግደው ሶላት አንድ አይደለም። ለዛ ነው ታርጌቱ መስጊድ ላይ የሆነው። ይሄ መንግስት ታርጌቱ መስጊድ ላይ የሆነው ለምንድን ነው? መሰብሰቢያችንን መስጊድ በአካባቢ ከሌለ ትቀራለህ። ጁምዓ መስጊድ ልትሄድ ስትፈልግ ዲስታንሱ ከራቀብህ ቤት ትሰግዳለህ። አየህ፣ 2 ጁምዓን 3 ጁምዓን መስጊድ የቀራ ምንድነው የተባለው? ገፍላ ውስጥ ይገባል እኮ ነው የተባለው። ገፍላ ውስጥ ሲገባ ወዴት ነው የሚሄደው? ኢብሊስ ጠምሮ ይዘዋል። የአላህን ቃል አንድ ሰው እኮ የሚሰማው እኮ ኢማን አሉ ረሱል ሰለላሁ ዐለይሂ ወሰለም። ልክ እንደ ልብስ ይለበሳል ይወልቃል አሉ። ልቁ እህቶቼ ወንድሞቼ፣ ኢማናችሁን አላህን ለምኑት አዩጀድድ ኢማነኩም አሉ። የኔም የእናንተም ኢማን ባለበት አይቀመጥም፣ ይወልቃል። ዱዓ አድርጉ አሉ። ሌላው ደግሞ ምን ሰጡን? የአላህን ቃል በቀደምለት ብያችኋለሁ። ሱብሃነል ኻሊቅ የሙናፊቆችን ከተናገረ በኋላ አለም ያእኒኒ ለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ አለ። ጊዜው አሁን አይደለም እንዴ? አረፈደም እንዴ? አማኝ ቀልቡ ሊፈራ አላህን በማስታወስ ምን ማለት ነው? ወንጀሉን በማስታወስ እያረገ ያለውን በማስታወስ ከአላህ መራቁን በማስታወስ አኺራን በማስታወስ ቀብርን በማስታወስ ቂያማን በማስታወስ ጀነትን በማስታወስ ጀሃነምን በማስታወስ አለም ያዕኒ ለለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ከአላህ በወረደው ሐቅ አለው ቃሉን የአላሁ ረቡል ዒዛን ቃል ዛሬ ከአፈር ጋር ደርምሰውት እዛ መሬት ላይ የፈጠፈጡት ምን ያህል እንደሚያመሰል አልገባቸው ነው። ለኛ የአላህ ቃል ማለት ህይወቴን፣ ልጆቼን፣ ቤተሰቤን በሙሉ ፊዳ ማረግለት ነው። የአላህ ቃል ማለት ምን እንደሆነ አልገባህም። አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል አለ። አክት ማረግ አያቆሙንም ምን? ካሁን በፊት ኪታብ እንደተሰጣቸው ሰዎች አክት ማረግ አያቆሙንም ምን? ፈጧለ ዐለይሂሙል አመዱ አለ። ረጅም ጊዜ ፈጀ አለ። ፈቀሰት ቁሉቡሁም ቀልባቸው ደረቀ። ያ ቃል ከወረደላቸው ከአላህ ከተሰጣቸው በኋላ ረጅም ጊዜ ፈጧለ ዐለይሂሙል አመዱ አለ። ፈቀሰት ቁሉቡሁም ቀሳ ማለት ይኸውላችሁ ልክ ድንጋይ ሲሆን ነው። ቀልብ ድንጋይ ይሆናል እንዴ? ስፒሪቹዋል ቀልብ ድንጋይ ይሆናል። ስትነካው በአልትራሳውንድ ስታየው ቀልብህ እንዳለ ነው። ስፒሪቹዋል ውስጥ የምናይበት ግን ነገርን የምናይበት ቀልብ ሱረቱን ኑር ላይ አላሁ ረቡል ዒዛ ቀልብን ሲገልጽልን ሱረቱን ኑር ላይ እንደ መስታወት ነው። መስታወት ማለት የውጭ ከአላህ የሚመጣው የጌታችን ቃል ውስጡ ይገባል፣ ከውስጥም ወደ ውጭ ያንጸባርቃል። የሰራው ስራው ከአላህ ቃል የተቀበለው ስነ ምግባሩና ስራው ደግሞ ወደ ውጭ የሚያወጣው መስታወት አድርጎ ነው ሱረቱን ላይ ያስቀመጠው። እዚህ ጋር ፈቀሰት ቁሉብሁም ወከቲሩ ሚንሁ ፋሲቁን አለ። ከአላህ ቃል ሲርቅ የሰው ልጅ ሌላ ነገር ላይ ሲገባ ስለ አላህ ቃል ካላወቀ ቁርአኑን እኮ አሁን እኮ ተጅዊድ ሰው ይሰራል። ተፍሲሩ ምንድነው? አላህ የሚለኝ የሚለው እኔም እናንተም አንመለከትም። አላህ ይናገራል፣ የሰማይ የምድር ባለቤት። ፈቀሰት ቁሉብሁም ወከቲሩ ሚንሁም ፋሲቁን ቀልባቸው ደረቀና ብዙዎቹን አለ ሱብሃነል ኻሊቅ ደረቀ ቀልባቸው አለ። ፈቀሰት ብዙዎቹ ፋሲቅ ፈሳድ ውስጥ ገቡ አለ። ያ ፈሳድ ነው ይሄን እያስከፈለን ያለው። እህቶቼ ወንድሞቼ ሱብሃነል ኻሊቅ
ስለ ተከበረው ቃሉ ሲናገር ምንም ቦታ ላይ እንደዚህ አልተናገረም። ዛሬ አፈር ላይ ደርሙሶ የጣለው የኛ መንግስት ማንም ይሁን ማንም ጠላቴ ነው የአላህን ቃል እንደዛ አድርጎ የጣለ ቀልድ መንግስት ላይ ሁሉ አስተዳደር ላይ ሁሉ ስልጣን ላይ ሁሉ ሆስፒታል ሁሉ አስተማሪ ሁሉ ተማሪ ሁሉ ለላ ኢላሃ ኢላላህ ለአላህ ቃል ብድግ ብላችሁ ልትቆሙ ይገባል። ይግደለኝ በዛ ላይ እያስፈራሩኝ ያሉ ሰዎች አሉ። ወላሂ በሞት አይቆጨኝም። እኔ አላህዬ ምስክሬ ነው። ፊቱ የሚሄደው ጌታ ቲስ ለዲን መሞት ክብር ነው። ክብር አላህ እኮ ነው ልጆቼን የሰጠኝ። አላህ እኮ ነው እናት አባቴን የሰጠኝ። አላህ እኮ ነው የሰጠኝ። ለሰጠኝ ጌታዬ መሞት ለኔ ክብሬ ነው። አልገባችሁም? ሁለት ቦታ ተሰንጥቀው እኮ ነው ያሳለፉት። ብረት ምጣድ ላይ ጠብሰዋቸው ነው ዲንን ለኛ ያስተላለፉልን። አልገባችሁም? እስልምና ማለት ምን ማለት እንደሆነ ጠላታችንኛ ማንም አይደለም። እስልምና ሊያጠፋ የተነሳ ነው። ኤስፒሲ የሚባል ድርጅት ኢትዮጵያ ላይ ከላይ ጀምራችሁ ከፕራይም ሚኒስትሩ ጀምራችሁ ውረዱና እዩዋቸው ምን ሃይማኖት ተከታይ እንደሆኑ። ተያይዞ ያለ ነገር አለ ውስጥ እየተሰራ ያለ። መጀመሪያ ሙስሊምን ከንግድ ዓለም በማውጣት መጀመሪያ ሙስሊምን መሬቱን በመውረስ ከመስጊድ ጀመሩ። ካሁን በፊት በስም ነበር ሊሞክሩን ነበር ያቺን ስም ያመጣው አህመድ መሐመድ የአረብ ሀገር ስም አምጥታችሁ ብለው ቀልድ። ዲን መቀለጃ አይደለም። እዛስ ፖለቲካን ፈትፍት እዛ የፈለጋችሁትን ድራማችሁን ስሩ። በዲን ድራማ ሰራለሁ ያለ እኛን ትጨርሱና ድራማችሁን ትቀጥላላችሁ። ለኛ ክብር ነው። ለምልታወው ትውልድ ከፋላይ ለልጅ ልጆቼ መስጊድ አምሮ ሊጠብቃቸው ዓሊሞች ሊያስተምሩ ህፃናቶች ሊማሩ ዒልምን ይሄ ብቻ ነው ምድርን ያኖራት ያለው። አልገባቸውም እነሱ ዲናችን በነገረ መሰረት እንኳን አይደለም ኢትዮጵያ ዓለም ያለችው ላኢላሃ ኢላላህ የሚል ሰው ስላለ ነው። አልገባቸውም። ይሄንን ነው እኛ የምናምነው። የሌላ እምነት ተከታዮችን አንነካምኛ ንኩ ስላላለም ጌታችን በእስልምናና በሌላ እምነት ተከታዮች ጦርነት ላይ እንኳን የኛ ነብይ ሰለላሁ ተዓላ ዐለይሂ ወሰለም አምልኮ ቦታዎችን እንዳትነኩ፣ ህፃናቶችን እንዳትነኩ፣ ሽማግሌዎችን እንዳትነኩ ብለው ነው ያስተማሩ። ቀልድ አይደለም ዲን። ኤው ሱረቱል ዋቂዓ ላይ የኛ ጌታ አዳምጡኝ። ፈላ ኡቅሲሙ ቢመዋቂዕ ኑጁም አለ። በሚወድቁት ኮከቦች። ኮከብ ማለት በአረብ ጊዜ ብዙ ነገሮችን ይጠቀሙባቸዋል። ሰመረን የሚያውቁት ዊንተርን የሚያውቁት ብዙ ነገሮቻቸው ከኮከቦች ጋር የተገናኘ ነው። ምንም የላቸውም ጨለማ ስለሆነ ያሉበት ቦታ በረሃ ስለሆነ። አሁን እንኳን በኮከብ ፓይለቶች ፍላይት ሲያረጉ የሆነ ቦታ ከጠፋባቸው በኮከብ ይመራሉ። በኮከብ ጉዞን ይጓዙ ነበር አረቦች። አላሁ ረቡል ዒዛ በዛው በሚያረጉት ነገር አሁንም የሰው ልጅ በሚጠቀመው ነገር ማለት ፈላ ኡቅሲሙ ቢመዋቂዕ ኑጁም አለኛ ጌታ። ወኢነሁ ለቀሰሙ ለው ተዕለሙነ ዐዚም አለ። ብታውቁት ኖሮ መሐላ ብቻ ትልቅ መሐላ ነው አለ። ወኢነሁ ለቁርአኑል ከሪም አለ። ኢነሁ ለቀሰሙ ለው ተዕለሙነ ዐዚም ወኢነሁ ለቁርአኑል ከሪም ፊ ኪታቢን መክኑን። ስለ ቃሉ ሲነግረን ስለ ቁርአን ሲነግረን ስለ አላሁ ረቡል ዒዛ ቃል ሲነግረን ክብደቱን ፊ ኪታቢን መክኑን አለ። ዋናው ያለው ሶርሱ ኪታቢን መክኑን ነው። ላ የመስሁ ኢላል ሙጠሃሩን። ማንም ሰው ሊነካ አይገባም። እንኳን ሊያፈርስና ሊደረምስበት ሊነካ አይገባም። ከእንደገና ደግሞ ሙጣሃሩ በሆኑት ተይዞ ያለው ሲወርድ በስንት መላእክት ታጅቦ የወረደ የአላህ ቃል ነው። ቃሉን ጌታችን ይጠብቃል። የሱን ቃል እኔና እናንተን ግን ሊያየን ነው ምን እንደምንሰራ። የአላህ ቃል ሲነካ ይሄ ካላመመህ አንተ ስልጣንህ ካጓጓህ ስልጣንህንም ሂድ ጥለህ ትሄዳለህ። ስልጣንህንም ጥለህ ትሄዳለህ፣ ትሞታለህ። ተንዚሉ ሚን ረቢል ዓለሚን ፈላ ኡቅሲሙ ቢመዋቂዕ ኑጁም ወኢነሁ ለቀሰሙ ለው ተዕለሙነ ዐዚም ኢነሁ ለቁርአኑል ከሪም ፊ ኪታቢን መክኑን ላ የመስሁ ኢላል ሙጠሃሩን ተንዚሉ ሚን ረቢል ዓለሚን። ሱብሓነል ኻሊቅ። የኛ ጌታ ጥራት ይገባው። አፈቢሃዛል ሐዲስ አንቱም ሙድሂኑን ወተጅዐሉነ ሪዝቀኩም አነኩም ቱከዚቡን ፈለውላ ኢዛ በለገቲል ሑልቁን አለ። ከዛ ሞትን አመጣ የኛ ጌታ። ቀልድ አይደለም። አሁንም ልጨምርላችሁ
سبحان الخالق سلا قرآن سناجر لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله هذا سلا قالوا سناجر إهن قال غارا لاي بناوردو نورو الله كما فراتي تنسى مشك دقق سيل تايوت نبر አለ ለኔ ይገርምሻል የመስጊድ መቃጠል ይሄን ገና ልናቃጥለው ነው ብሎ ቁርአን አንድ ላይ ሰብስቦ የላከልኝ ሰው አለ እሱ ቁርአንን ያቃጠለ መስሎት ነው ልክ እንደዛ ሲከምረው የኛ ጌታ እኮ ቃሉን ያነሰዋል ነጭ ወረቀት እንደሚያቃጥል አልገባው እኛን ለማድማት ማለት ነው እስልምና ላይ የተነሱ አካሎች አሉ ለዚህ ደግሞ እኔና እናንተ ቀንና ከሌሊት ሌላ ስራ የለህም ሌላ ነገር የለህም ወገብህን አስራህ ለዲንህ በመትችለው ነገር ታውጣ በመንችለው ነገር ኩልኩም ራዒ ወኩልኩም መስኡሊን عن رعيتكم ብለው አለ ረሱል ሰለላሁ ዐለይሂ ወሰለም ሁላችሁም ተመልካቾች ናችሁ ሁላችሁም ኃላፊነት አለባችሁ ከኃላፊነታችሁ ትጠይቃላችሁ ብለዋል የኛ ጌታ ቃሉን መጠበቅ አቅቶት መሰለህ እንዴ ሰማይ ወሊላሂ ጁኑዱ ሰማዋት ወልአርድ አልኩት መላእክቶች ሰማይ ምድርን የሚሸፍን አንዱ ክንፉ ከፀሐይ መውጫ ከፀሐይ መግቢያ የሚሸፍን እኔና እናንተ ላይ ነው ዲን መቀለጃ አይደለም ዘር ውስጥ ተደብቃችሁ ብሄር ውስጥ ተደብቃችሁ ሌላ ስራ ልትሰሩ የምትፈልጉ የአላህን ቤት እየደረመሰ ያለን አካል ትታችሁ የራሳችሁን ነገር ማካሄድ የምትፈልጉ ልታቆሙ ይገባል አላህን ፈርታችሁ ለምን ትሞታለህ ሞት የሚቀር አይደለም እኔ ሟቹላችሁ ሟች አስዋባዎቹ ሞተዋል ኸይር ሰራ ኸይሩን ያገኘን ያለው ስለዚህ መልእክቴ በተለይ ኢሮፕ ላይ ያላችሁ ውጭ ዓለም ላይ ያላችሁ ጊዜ ወስዳችሁ አላችሁ አይደለም ማህበር አላችሁ በየመስጊዱ ማህበር አለ እኛም ጋር አለ ጊዜ ወስዳችሁ ሰላማዊ ሰልፍ ልትወጡ ይገባል ኢትዮጵያ ላይ ያለውን ይሄ ኤስፒሲ የሚባለው እምነትን ለማስፋፋት ያስፋፉኛ ስለ እምነታቸው አይመለከተንም እኔ እምነታቸውን ለምን ያስፋፋሉ ብዬም አላቀም አላለም ወደፊት ለምን ቸርች ይገነባል ብዬም አላቀም አላለም ወደፊት መስጊድን ግን ሊያፈርስ አልፈቀደም እሱ መስጊድን አፍርሶ እምነት ቦታን አፍርሶ ምን ሊገነባ ነው ኢትዮጵያ ላይ ምን ሊሰራ እምነት አልባ ሀገር ላይ ያረጋት ነው እምነት አልባ ካረጋት ደግሞ አማኞችን ገሎ ነው እምነት አልባ ማረግ የሚችለው ማንንም ይሁን ስለዚህ ኡስታዞች መሻይኾች በአላህ መንገድ ላይ ያላችሁ ለሐቅ እየወጣችሁ እየተናገራችሁ ያላችሁ አላችሁ ለራሳችሁ ደግሞ መፈሩም አላችሁ ይኸውላችሁ ብትፈራም ባትፈራም ሞት አለብህ አላህ ያቃል ይሄንን ሞት አለብህ ዛሬ መንግስት ያስረኛል ብለህ ከፈራህ የቂያማ ቀን መላእክቶች ፊጥኝ ያስራሉ የሰው ልጅ ከጭንቅላቱ እንደዚህ አርገው ከእግሩ ጋር ያስራሉ አላህ ተናግሯል ሱረቱ الرحማን ላይ ግባና አይ ዛሬ ብትታሰር ለዲን ነው የምትታሰረው ዛሬ ብትቆራረጥ ለዲን ነው የምትቆራረጠው ማንንም እኛ ወጣችሁ ረብሻ ፍጠሩ አገር ላይ ብለን አናቅ ላ والله ዲናችን አላዘዘንም እኛው መስጊዳችን ተቃጥሎ እኛው ችግር ደርሶብን መስጊድ ውስጥ ተክቢር አላችሁ ብሎ እዝነት የሌላቸው እነዛ መከላከያ እንዲያርገው ሙስባሃ ላይ ያዘ ሰው እንደዚህ አርጎ የሚገባው ሊደበድ ይሄ የውርደት አይደል እንዴ ከምን ቢቆጥረን ነው አምልኮ ምናመልክበት ቦታ ላይ ምን ሰላሉ ተክቢር ሰላሉ ብቻ ተክቢር ሰላሉ ንቁ እንንቃኔ እናንተ አገርን በጥብጥ አላለምኛ ለመብታችን ግን መጠየቅ መብታችንን ሐቅ አለን ራይት አለን የበፊቱ መንግስት እንኳን ዙሪያ ይጠብቅ ነበር እንጂ እንዳይረበሽ ሰላማዊ ሰልፍ ለምን ትወጣለህ አላለም ነበር ዙሪያ ግን እንዳይረበሽ ይጠብቅ ነበር አሁኑ ግን ግፍ መስጊድ ውስጥ ገብቶ ቆላቸው ወንድሞቻችን አንድ ወንድም መሞት ለሙእሚን የአንድ ሙእሚን ደሃ ይሁን ቤተሰብ ይኑረው አይኑረው لا إله إلا الله ያለ ጫማ አይኑረው አለባበሱ የወረደ ይሁን አይሁን የአንድ አማኝ ክብሩ ረሱል በተናገሩት በአላሁ ረቡል ዒዛ ዘንድ ከካዕባ ክብር በላይ ነው ብለዋል የኛ ነብይ ሰለላሁ ተዓላ ዐለይሂ ወሰለም አንተ ደሃ ስለሆነ ባንተ ዘንድ ነው አኺራ ላይ እኮ እላይ ናቸው ያልካቸው እታች ወርደው ታገኛለህ እታች ናቸው ያልካቸው እላይ ሆነው ታያቸዋለህ ያለኛ ጌታ አላህ ላይ ከሚሆኑት ያርገን ሁላችንን ዲን መቀለጃ አይደለም አንድ አማኝ እንደዚህ ሆኖ ማየት አረ ለነፍስ ሲል ነው ሰው ልጅ የሚፈርደው ለነፍሱ ሲል አላህ ፊት ተጠየቃለሁ ብሎ ነው ሰው የጭካኔ ለምን ዝም አትሉ
ምን አለ በቃ ብታረጋጉት ወንድሜ ሞቶ አላረጋጋ እንዲያርጎ ነው እንደ ከብት ይወሰዳቸው ከየቤታቸው ለቅሞ ከየቤታቸው ሰብስቦ ራሳችንን ደፍሮን ራሳችንን መስጊዳችንን አቃጥሎ ላሳየ ምን አይነት ሁኔታ ላይ እንዳሉ ወንድሞቼ ላሳየ ነፍሱን አያቀብ ይሄ ወንድማችን ጭንቅላቱን ተመቶ ስንት ቀኑ ዛሬ ነው አይኑን የገለጠው ስንት ቀኑ ከዛ ቀን ጀምሮ ከጁማዓ ቀን ጀምሮ ይሄ ካላመመህ አንተ ምን አይነት ልብ እንዳለ ፈቀሰት ቁሉቡሁም እንዳለ ሆነሃል ማለት ነው ያንተ ወንድም ስላልሆነ እኔ ግን ይሄንን ወንድሜን እናቱ እንዴት አርጋ እንዳሳደገችው አላህ ብቻ ነው የሚያውቀው አላማዋ ይረዳኛል ብላ ያገባል አገባለሁ ብሎ ቤተሰብ አስተዳድራለሁ ብሎ ልጆቹን ያለማንም ጥሎ የሞታል ቀልደኞች እንደዚህ ገባል አምልኮ ቦታ ውስጥ እንደዚህ ገባል መስጊድ ውስጥ ምን ለሚል ተክቢር ለሚል እኛ መስጊዳችን ውስጥ እንኳን አይደለም ሌላ አጀንዳ መስጊዳችን ውስጥ አላህን ከመለመን አላህን ከመጠየቅ ውጪ ሱብሃነሁ ወተዓላ ይቅርታ እናርግ ብሎ ዳዕዋ ከመደራረግ ውጪ ሌላ ስራ የለንም ሌሎች አምልኮ ቦታቸው ላይ ሐሜት እንደሚያረጉት እንኳን አናረግም እኛ መስጊዳችን ውስጥ ለማውራት እንኳን ሶላቱ መቅቡል አይሆንም ጁማዓ ቀን ያወራ እንኳን ሶላቱ መቅቡል አይሆንም ተበለን ያደግነው የተማርነው ዲናችን ያስተማረን ይሄን ያህል ነው መስጊዳችን ውስጥ ሌላ ወሬ እንኳን እንድናወራ ወንድምና እህትማማቾች አልተፈቀደልንም ስለ አላህ መለመን ሱብሃነል ኻሊቅ ጌታችንን ማስታወስ እሱን ይቅርታ መጠየቅ የሱን ቃል መቅራት ነው ስራችን እንደዛ ለሚያረግ ህዝብ ግን አንተ ይሄንን ፖሊስ ተክቢር አላሁ አክበር አለ ብለህ ይሄንን ሀጀም ላክበት ይሄንን ሀጀም መቼም አንረሳም አልፈህ ተርፈህ መስጊድ ውስጥ እንደዚህ ወንድሞቻችንን ይሄ አይረሳም ይሄንን ራስቼ ቀጠላለሁ ካልክ እምለቃቸው ቪዲዮዎች ዝም ብለው አይደሉም ያለ ኤቪደንስ ማወራ ሴት አይደለሁም ለምን አላህ ፊት ስለሚያስጠይቀኝ ሟች ነኝ እኔ ዛሬ ላይቬን ጨርሼ ነገ ላታየኝ ትችላለህ አላህ ፊት ግን እያንዳንዷ ትመዘገባለች የምንናገራት ዲን ሲነካ እሳት ለብሰው ነበረ ጎርሶ የሚወጡት አስሐባዎቹ የኛ ነብይም ሰለላሁ ተዓላ ዐለይሂ ወሰለም ይሄንን ነው ዲናችን ያስተማረን ሌላ ነገር ላይ ሐምብልነን ለሌላ እምነት ተከታዮች ሐምብልነን ሲነኩን ግን እስልምና ለማጥፋት የተነሳን አካል ከዛሬ ጀምራችሁ እናት ሳትል አባት ሳትል ህፃን ሳትል ወጣት ሳትል ተማሪ ሳትል ማንነትህን ወደ ኋላ አስቀምጥና ለጊዜው ዘርህን ወደ ኋላ አስቀምጥና ለዲንህ ልጆቻችን የልጅ ልጆቻችን መቅሪያ ቦታ እንዲያጡ ሴንቸሪ ስራ ነው እየተሰራ ያለው ሴንቸሪ it takes time ብለዋል እነሱ ጊዜ ሊፈጅብን ይችላል ግን we have to work on it ብለዋል ልንሰራበት ይገባል በእንግሊዘኛ ይለቀቁላችሁ ዝብዬ እንዳይመስላችሁ እቅድ ይወጣ ነው አፍሪካ ላይ እስልምና ለማጥፋት ዝም ብለን አይደለም እናገረው ኤቪደንስ ይዤ ነው በአፋቸው የተናገሩት ፈርመዋል የኛ መንግስቶች ደግሞ እዛ ውስጥ ያሉት ፈርመዋል ሙስሊምን ለማጥፋት መጀመሪያ መስጊዶችን መሰብሰቢያችንን መሬትን በማውረስ ሙስሊሞችን ከንግዱ ዓለም በማውጣት ጀግናህ ከጌታ ጋር ቀርባህ ነስር ከአላህ ነው እያንዳንዳችሁ ላኢላሃ ኢላላህ ያላችሁ እስከ ራሴ ጭምር አላህን ይቅርታ ጠይቀን እስከ ዛሬ ዲናችን ላይ ባለመቆማችን መስጊዳችንን ባለመጠበቃችን መስጊዳችን ባለመሄዳችን ብላችሁ እኔም እናንተም ጌታችንን ይቅርታ ጠይቀነው አላሁ ረቡል ዒዛ ይቅርታ የሚጠይቁትን ይወዳል يحب التوابين እኔም እናንተም ደካማ ነን ለዲናችን ይቅርታ ጠይቀን ይሄንን ልንታገል ይገባል ስራ ቦታ ላይ መስሪያ ቤት ነው መስራው በመስሪያ ቤት ውስጥ ለዲን የሚጠቅመው ነገር ልትታገል ይገባል ማንንም ሊያውቅ አይገባም አላህ ብቻ ካወቀው በቂ ነው ማንንም ልታሳውቅ አይገባም ሆስፒታል ውስጥ ነው መስራው ለዲንህ ልትታገል ትችላለህ ትምህርት ቤት ነው መስራው ለዲንህ ልትታገል ትችላለህ ያለህበት ቦታ ፖሊስ ነህ ለዲንህ አላህ ፊት ስለምትጠየቅ ዛሬ ያየሁትን ቪዲዮ ላሳያችሁ አንድን ሰው ሁለት ፖሊስ እንደ እንስሳ ሲቀጠቅጠው ይሄንንማ እያየን በአይናችን ዝም የሚል ሙስሊም ያለ ከመሰለ ሙስሊም ለዲኑ መሞቱ ለሱ ክብሩ ዱንያ ላይ የት ደልቶን ኖረን ነው አልহামዱሊላህ على نعمة الإسلام الحمد لله على كل حال قلب مثلا እንዴ ዲን መቀለጃና እናንተ አንዳንዶቻችሁ እንደምትሉት ሙናፊቆች እኮ እንዳሉ አላህ ነግሮናል ከሙናፊቅ አላህ አታርቀብ ብለን ዱዓ እንድናደርግ ነው እንጂ እኔም እናንተም وما آمنه إلا المنافق وما خافه إلا المؤمن ብለዋል ስለ ሙናፊቅ ሲሰሙ አላህዬ ከነሱ እንዳታረገኝ ብላችሁ ዱዓ ልታረጉ ይገባል
ሙእሚን ቢሆን እንጂ አይፈራው ሙናፊቅነትን ሙናፊቅ ቢሆን እንጂ ለከሙናፊቅ አይደለም ብሎ ራሱን አያብቃቃም አሉ ረሱል ሰለላሁ ዐለይሂ ወሰለም። ለዛ ነው ዑመር ረዲየላሁ ተዓላ ዐንሁ በሌሊት ረሱል ሰለላሁ ዐለይሂ ወሰለም ሊያጠቁ መጥተው የሙናፊቆችን ዝርዝር ወህይ መጥቶ ሲነግራቸው ለአንዱ አስሐባ ሲነግሩት የኔ ስም አለበት ወይ ብሎ ጠየቀ። ጀነት የተመሰከረለት ዑመር ረዲየላሁ ተዓላ ዐንሁ። እኔ ሙስሊም ነኝ እያላችሁ ህገወጥ ነው የሚፈርሰው። ስንት ዓመት ሲሰግዱበት የነበረ ህገወጥ ስትል አለማፈረህ 5 ዓመት በላይ ከቆየ አንድ ሰው እዛ ቦታ ላይ ህጋዊ መሆኑን አለማወቅ አገር ለማሳመር ነው። መስጊድ የሌለበት አገር አያምርም። ብታቀው መስጊድ የሌለበት አገር አዛን የማይባልበት አዛንማ በቀን 5 አትሉም እያሉ በድፍረት ወጥተው የሚናገሩ መጥተዋል። ሱብሃነል ሐይ الذي لا يموت ምድር ያለችው በአዛን ነው። ቢያቁት 24ቱ ሰዓት አንዲትም ሰዓት አዛን ሳይባልባት ማታልፍ ሰዓት እንዳለች ቢያቁ ኖሮ ይሄን አይናገሩም ነበር። ግቡና ጎግል ላይ ጎግል አድርጋችሁ እዩ። የኛ ጌታ ሰማይ ምድሩ የሱ ነው። አንዲትም ሰዓት የለችም አዛን ሳይባል የሚያልፍባት 24ቱ ሰዓት እንኳን አይደለም 5 በቀን ኢትዮጵያ ላይ። ይሄ ካመማችሁ ማለት ነው ለእስልምና ያላችሁን ጥላቻ አውጡ። ምክንያቱም እኛ ለሌላ እምነት ተከታዮች ጥላቻ ስለሌለ የሚያምኑትን ነገር አናምንም። ለኩም ዲኑኩም ወሊየ ዲን ብላ የኛ ጌታ ለእናንተም ሃይማኖታችሁ ለኛም ሃይማኖታችን። የሰውን እምነት ቦታ እንዳንነካ አዞናል። ከእንደገና ደግሞ የሰውን የሚያመልኩበትን ነገር እንዳንሳደብ ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم። የኛ ጌታ ለሁሉ ነገር መስመር አድርጎልናል። የሌላ እምነት ተከታዮችን አንጣላምም አንነካምም ዲናችን ስላስቀመጠልን ያንንም አናረገው አላህ ስለከለከለን ሱብሃነል ኻሊቅ። ዛሬ የደረሰብን ኢትዮጵያ ላይ ሙስሊሙን በሙሉ በየክልሉ ያለው ግልብጥ ብሎ ረብሻ ሊያስነሳ የሚችል ነገር ነው የደረሰው። ቀላል መስሏችሁ ከሆነ ግን ያልነኩን አካሮች እንዳይረበሹ ነው። ግን ያልነኩን ስሜታችንን መግለጽ እኮ ተከለከልን። መስጊዳችሁ ውስጥ ተክቢር ለምን አላችሁ ብለው እኮ ነው የቆላቸው ገብተው እስር ላይ ያሉ አሉ። ምንም ባላደረጉት ተክቢር ስላሉ የታሰሩ አሉ። ተክቢር እንጂ ምንድን ያሉት? እስቲ ግቡና ቪዲዮዎቹን በሙሉ እዩ። ለምን አላሁ አክበር ትላላችሁ? ለዛ ነው ዓለምን እየቀሰቀስን ያለ ነው። ጥያቄያችን አንድና አንድ ነው። ከመስጊዳችን ላይ እጁን ሊያነሳ እስልምና ሊያጠፋ የተነሳ አካል ወይ እሱ ይጠፋል ወይ እኛ እንጠፋለን። ለኛ መጥፋት ጀነትን ነው የምናገኘው። ደስ ብሎን ነው ለህይወታችን ለዲናችን የምንጠፋው። ደስ ብሎ መስጊዳችንን ሰርተው ሊያስረክቡ ሌላ ነገርኛ ከነሱ ምንም አንፈልግም። ቁርአናችንን ሊያከብሩልን ለነሱ ምንም ካልጠቀመ ለኛ ህይወታችንን የምንሰጠው ነው። ምን አለ የኛ ጌታ ሱብሃነል ኻሊቅ ለው አንዘልና ብናወርዶ ኖሮ هذا القرآن ይሄንን ቁርአን على جبل ጋራ ላይ لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. ይሄን ቁርአን ብናወርዶ ኖሮ ጋራ ላይ ተመለከተው ነገር እምሽክ ድቅቅ ብሎ ታየው ነበር አለ። የአላህ ቃል ቀልድ አይደለም። ለኛ ህይወቴንም ቤተሰቤንም መስዋዕት አደርጋለሁ። ስለዚህ ኡስታዞች፣ የኦሮሞ ኡስታዞች፣ የአማራ ኡስታዞች፣ ትግራይ ሁኑ ጉራጌ ሁኑ የየክልሉ ኡስታዞች የመጣው አካል እስልምናን ከኢትዮጵያ ላይ ለማጥፋት ነው። ኤስፒሲ ይባላል። ከላይ ጀምሮ ባለስልጣኖቹ የዚህ ሃይማኖት ተከታዮች ናቸው። እኔና እናንተ ደግሞ በስልጣን ሳይሆን የምንተማመነው ሰማይ ምድርን በሚያሽከራክረው ጌታ ነው ሱብሃነሁ ወተዓላ። ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ አለ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ይሐሲቡኩም ቢሂላህ ወመከሩ አለኛ ጌታ። በሰማይም በምድርም ያለው የአላህ ነው። በቀልባችሁ የደበቃችሁትን ብትገልጹትም ብታወጡትም አላሁ ረቡል ዒዛ ይጠይቃል። በዛ ለፈለገው ያው ወመከሩ አለ ተመካከሩ። ወመከረ አላህም ሱብሃነል ኻሊቅ መከረ ወላሁ ኸይሩል ማኪሪን። አላህ ደግሞ ሱብሃነል ኻሊቅ የሱ አምርና የሱ ምክርና የሱ ፕላን ከማንም በላይ ነው። እነሱ ፕላን አደረጉ፣ ተደብቀው በተሰብስበው ተመካከሩ። ዛሬ ዓለም ሊሰማ የቻለው አሲያ ጎበዝ ሆኜ ወንድሞቼ ጎበዝ ሆነው ወይ ደግሞ ስማርት ሆነን አይደለም። የነሱን ከይድ አላህ ስለሚያውቅ በውስጥ የሚሰሩትን ዓለም ከይዳቸውን በአንድ ሌሊት እንዲያውቅ አደረገ። ትሽ ሰማዩ ምድሩ የአላህ ነው። አታስፈራራ። አንተ ነህ የምትፈራው ሰውን። እናንተ ናችሁ ሰውን የምትፈሩት። ምክንያቱም አኺራን ስለማታውቁ፣ ምክንያቱም ጀነትን ስለማታውቁ፣ ምክንያቱም ጀሃነምን ስለማታውቁ። خذوه فغلوه ይባላል። ثم الجحيم صلوه። 1000 ዓመት የምንኖር መሰላችሁ እንደኛ ሙስሊሞች ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ከዚህ በላይ የሚኖር አለ እንዴ?
ሟቾች ነን እናቃለን አንተ ገደልከኝም አልገደልከንም እንሞታለን እንገላችኋለን እናጠፋችኋለን ሙስሊሞችን እያላችሁ ምትሉ ማትጽፉት ነገር የለም ድፍረታችሁ አላወቃችሁ ክብር ነው ለሙስሊም ስለዚህ ንግግራችን ዱዓችን ነስር ከአላሁ ረቡል ዒዛ ነው ሁላችንም ተውበት አድርገን ጌታችንን አላህዬ ከዲንህ ርቀናል አላህዬ ከመስጊድህ ርቀናል የኛ ጌታ ይቅር በለን አጥፍተናል ብለን ለዲናችን ለቁርአናችን ለመስጊዳችን የሚከፈለውን ክፍያ ጥግ ድረስን የምናንተም ልንከፍል ይገባል that's it ሌላ ዓለም ላይ ያላችሁ በየዓለሙ ያላችሁ ሙስሊሞች አላህን እገናኛለሁ ምትሉ ይሄ ህመም ሐሞኛል ለምትሉ የአላህ ቃል ተነክቶብኛል ለምትሉ ጌታዬን ነገ አገኘዋለሁ ቂያማ ቀን አለብኝ ምትሉ በየአካባቢያችሁ ስቴት ላይም ያላችሁ ውጡ ሰላማዊ ሰልፍ ቅዳሜ ወይ እሑድ ተነጋግራችሁ ውጡ የተቃውሞ ሰልፍ የመስጊድም ፈረሳ ዛሬ ፈርሷል ንቀቱ ጥግ ደርሷል ማንም ይሁን ማንም ስለ ፖለቲካቸው አይመለከተንም ስለ ክልል ብናወራ ማንም እንኳን አይሰማንም ነበር ስለ አካባቢ ብታወራ ስለ ዘር ብታወራ ዓለም ይሰማ መሰለላ ያ አላህ ቤት ግን وأن المساجد لله نا يا الله بيت ولا فلا تدعوا مع الله أحد مسجدوች በሙሉ يا الله ናቸው በአላህ Subhanahu Wa Ta'ala ዘንድ እዚህ ምድር ላይ የሚወደድ ቤት ማለት መስጊድ ነው መስጊድ የምታረገው እኮ ዱዓ የምትቀራው ቁርአን ቤት ከምትቀራው ጋር እኮ ይለያል ፊሊንጉ ራሱ ይለያል ለዚህ ነው ይሄን ማጥፋት የጀመሩት እኔና እናንተ ኢማን የለንም እኔና እናንተ ከዲን ርቀናል ግን ልጆቻችን ልጆቻችን በክህደትና አላህን በማመጽ ላይ እንዲያድጉብን አንፈልግም ይሄ ነው ለምን አመለኩ ለምን የነሱ ማምለኪያ ቦታ ሰሩ ብለን አንጠይቅምኛ መብታቸው ነው የፈለጉትን መስራት ግን የኛን ማፍረስና የኛን ለማጥፋት መነሳት ይሄንን ዝም አንለው እኛን አጥፍተውን ያጠፉታል ይሄ ነው ያለው ነገር ሁላችሁም ዓለም ላይ ያላችሁ እህቶች ወንድሞች ሁላችሁም እዚህ ሶሻል ሚዲያ ላይ ያላችሁ ይሄ ወደ ኋላ ማፈክፈክ ዝም ማለት ደሙ አቁሙ መላእክቶች አሉ ኪራማን ካቲቢን ያዕለሙነ ማ ተፍዓሉን ኡስታዞች መሻይኾች ዱዓ አርጉ ወጣቶች ዱዓ አርጉ እናት አባቶች ዱዓ አርጉ ነስር ከአላህ ነው አላህ ነው ሱብሃነል ኻሊቅ ነስር ይመለከታል እኮ ይሄ ሁላሱ ያል ሁላችንን ስለዚህ ይሄ ከፖለቲካ ጋር ለማገናኘት አትሞክሩ አይመለከተንም እኛ ስለ ፖለቲካ የኛ ጥያቄያችን ከመስጊዳችን ላይ እጃችሁን አንሱ ያፈረሳችሁትን ገንብታችሁ አስረክቡን ቁርአናችንን አታበላሹብን ለእናንተ ክብር የለውም ለኛ ክብር አለው እኔ መጽሐፍ ቅዱስን እነሱ እንደጣሉት እንደዛ አልጠለም አላህ ምስክሬ ነው አልጠለም ወላሂ የንቀት ምን ያህል ዝምተኛና ለሰላም ሟች ነው ሙስሊም ሲባል ቁማችን አርደውናል ይሄን ዝም አንልም እየተሰራ ነው ያለው ስራ እያንዳንዳችሁ ኃላፊነት አለባችሁ እያንዳንዳችሁ ከኃላፊነት ትጠይቃላችሁ እያንዳንዳችን ኃላፊነት አለብን እያንዳንዳችሁ ከኃላፊነት እንጠይቃለን that's it ይሄ ዝም የሚባልበት ጉዳይ አይደለም ሁላችንንም አላህ ያበርታን እሱ ዘንድ በማያሳፍር አላህ ዘንድ ሰርተን እዚህ ዱንያ ላይ ታግነን ለዲናችን ለኑሯችን ለቤታችን ለልጆቻችን ምን ታገለው ትክል ሱብሃነል ኻሊቅ ዘንድ በሚወደድ አላህ ያርግልን ለኔም ለናንተ ጌታችንን ሱብሃነል ኻሊቅ እኔም እናንተም እንገናኛለን ትልቁ ስጦታ ማለት ከቂያማ ቀን ጀምሮ አላህን ሱብሃነል ኻሊቅ ማግኘት ነው አላህን ማናገር ነው ትልቁ የሚያጓጓው ይሄ ነው ወላሂ የሚያጓጓው ይሄ ነው የሚናፍቀው ይሄ ነው ሁላችንም ልንናፍቀው የሚገባ ጌታችንን የምንገናኝበት ቀን ይሄ ነው ትልቁ ነገር አይምሰላችሁ አንድ ባለስልጣንን ዛሬ አገኝሃለሁ ብሎ ቢቆጥረህ ምን ያህል ነው ጓግተህ የምትሄደው ለኛ ትልቁ ቀናችን ጌታችን የምንገናኝበት ነው ሱብሃነል ኻሊቅ ምን አለ የኛ ጌታ አይን ጌታን በምትመለከትበት ጊዜ ወለዚ አድሐከ ወአብካ አለኛ ጌታ በደስታ ብዛት ጌታዋን ስታይ የምታለቅስና የምትስቅ አይን አለች ኢላ ረቢሃ ናዚራ وجوه يومئذ ناظرة إلى ربها ناظرة في تالج ጌታዋን የምትመለከት ኢላ ረቢሃ ናዚራ ማለት ትክብል አይኗን ሳትነቅል ይሄንን ነው እኔና እናንተ የምንጓጓው وجوه يومئذ مسفرة
ضاحكة مستبشرة علينا جيتا قالوا في توجه زالت ده نور የሚያበሩ ضاحكة بدستا دنيا ላይ ሀብታሙን ደሃውን ጤነኛውን በሽተኛውን ሁሉም ኮምፕሌን ላይ ነው ያለው ሁሉም ብትቆም ይደክማል ብትቀመጥ ይደክማል ብትተኛ ይደክማል ብትሰራ ይደክማል ብትተኛ ይደክማል ሁሉም እቺ ዱንያ ሐሏና وجوه يومئذ مسفرة ضاحكة مستبشرة علينا جدا إننا وننا نانتا من نواقع من نطبقه يقياما كان سبحان الخالق ጌታችን سبحان الخالق እሱ ለባሮቹ እኮ በሰራችሁት ነው የሚሰጣችሁ ይላቸዋል ስራ የለንም እኔና እናንተ ግን ለዲናችን ስንቆም ትንሿን ስራ ነው አላህ የሚወደው እነዛ አስሐቦች ረዲየላሁ ዐንሁ ወረዱ ዐንሁ አላቸው ذلك لمن خشي ربه አላህ ወደዳቸው ሪድዋውን ሰጣቸው የአላህ ሪድዋ ማለት ትልቁ ስጦታ የአላህ ሪድዋ ነው ዱንያ ላይ አንድ ኃይለኛ ላይ ያለው ሰውና ሚሊዮነር የሆነ ሰው እወድሃለሁ ሲል ምን ያህል ትደሰታለህ ስምህን ሲጠራ አላሁ ረቡል ዒዛ ደግሞ ባሮቹ ሲነግረን ረዲየላሁ ዐንሁም ወረዱ ዐንሁ አላቸው ያ ደግሞ ذلك لمن خشي ربه አላህን ለሚፈሩት ባሮቹ ነው ይሄ ነው አላህን የያዘ ሰው መፍረሱ ሐቆ ነው ቁርአናችን እንደዛ መሆኑ ሐቆ ነው እስልምናን ሊያጠፉ የተነሱ ሰዎች እንዳሉ ሐቆ ነው ወደ ኋላ የሚያፈገፍግ ካለ ራሱን ይመርመር ለምን የሙናፊቅ ባህሪ ተብሎ ተነግሯል ከነዚህ ጋር ሲሆኑ ደግሞ وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم ወደ ሸይጣናቸው ሲመለሱ እኛ ከናንተ ጋር ነን ይሏቸዋል ከሙስሊሞች ጋር ሲሆኑ እኛ ሙስሊም ነን ይላሉ አሁን እንደዚህ አይነት ሰዎች እኮ አሉ እኮ እነዛ ጋር ደግሞ ክልላቸው እነዛ በስልጣን አብረዋቸው ያሉ ሰዎች ጋር ሲሆኑ ደግሞ قالوا إنا معكم إنما نحن مستهزئون በእነሱ እኮ ያሾፈን ነው ከነሱ እኮ አንዳንድ ነገሮችን ለመለቃቀም ነው ጌታችን ይናገራል ቃሉ እስከ ቂያማ ቀን ድረስ እንድንጠቀምበት ነው وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون علينا بك أولئك الناس ناتهم اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين ديناتنا الله يناغرا دنيا آخران بدنيا يقيروا ናቸው ምንም ላይ ብትሆን ፖለቲከኛና ፖለቲካን ስራ የአላህ ነገር ሲነካ ነው ካንተ ይጀምራል ስልጣን ላይ ሆኖ ኡስታዝ ሆኖ ወጣት ሆኖ ተማሪ ሆኖ አስተማሪ ሆኖ ምንም ላይ ሆኖ ከናንተ ይጀምራል ነው ልትሉ ያኔ አንድ ሆነን ስንቆም ወይ አንድ ላይ ይጨርሱናል ወይ ደግሞ ያቆማሉ ይሄ ነው ነገር አላሁ ረቡል ዒዛ ነንም እናንተንም ይምራን የተሳሳትኩት ነገር ካለ አላህ የሚጠላውን ነገር ተናግሬ ከሆነ በረህመቱ በእዝነቱ አላህ ይቅር ይበለኝ እኔንም እናንተንም እነዚህ እንደተሰበሰብን በረህመቱ በእዝነቱ እዛ አርሽ ጥላ ስር ከሚሰበስባቸው ባሮቹ አላህ ይመዝግበን በረህመቱ በእዝነቱ እኔንም እናንተንም ነስር የምናገኝበትን መንገድ አላህ ያቃል ህክማውን ጥበቡን አላህ ይወፍቃል እሱ ይርዳል ነስር ከአላህ ነው እሱ ዘንድ ነስር የምናገኝበትን ጌታችን ያያል إذا أراد شيئا أن يقول له كن فيكون كن عمره يا الله عمره عند ነገር እንዲሆን ሲፈልግ ሁን ይለዋል ይሆናል ነው ዛሬ ይሄን ያደረገ ያለውን በአንዲት ስጥ ማድረግ ይችላል ለኛ ጌታ ተአምሩ ሊያሳይ ይችላል ለባሮቹ ስለዚህ አምሩ ከአላህ ነው ነስር ከአላህ ነው ሁላችሁ መጥፎ ስድብ በየቦታው እየሄዳችሁ ስለ እስልምና መጥፎ የሚናገሩትን ሌላ ነገር ውስጥ የገቡትን አትሳደቡ ዱዓ አርጉ ትግሉን እንቀጥል ይሄ ነው ዱዓ አርጉ ትግሉን እንቀጥል ባላችሁበት ሁሉ አላህ በሚወደው መልኩ መጥፎ ንግግር መጥፎ ስድብ ዱዓችንን የሚያበላሽብናል እኔንም እናንተንም አላህ ይምራን اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين كما صليت على سيدنا إبراهيم وعلى آل إبراهيم في العالمين إنك حميد مجيد يا الله يا عزيز يا كريم كل ነገር በዱዓ ነው የሙእሚን መሳሪያው ዱዓ ነው
ከዛ በኋላ ነው ሁሉን ነገር ሰበቡን የሚያደርገው። ቁጭ ብለህ ተመልከት የሚል የለም። አየህ እንደዛ ነው። ለአላህ ስል ሱብሓነሁ ወተዓላ ሁላችሁንም እወዳችኋለሁ። አላህ ይጠብቃችሁ። ሱብሓነል ኻሊቅ በድብቅም በግልጽም ከሚያሰሩት ሴራ አላህ ይጠብቀን ሱብሓነሁ ወተዓላ በረህመቱ በእዝነቱ። ለምን የማይታየውን ዓለም የሱ መላእክቶች አሉ። የማይታየው ዓለም ላይ እኔና እናንተን ያዩናል፣ የሚጠብቁ አሉ። ቁርአን አለ። የአላህን ቃል ቅሩ። ጠዋት አያተል ኩርሲ ቀርታችሁ ውጡ። ከቤታችሁ ስትወጡ ማታ ስተኙ አያተል ኩርሲ፣ ሱረቱል ኢኽላስ 3፣ ሱረቱል ፈለቅ 3፣ ሱረቱል ናስ 3 ቀርታችሁ ብላችሁ ተባብሳችሁ ተኙ። መላእክቶች አሉ እስትግፋር እያደረጉ ለአላህ ባሮች ሌሊቱን የሚጠብቁ። ኡዱ አርጋችሁ የምትችሉ ኡዱ አርጋችሁ ቀርታችሁ ተኙ። ይሄ ነው የአላህ ነው። ሰማዩም ምድሩም የአላህ ነው። በእነሱ እጅ ያለ እየመሰላቸው ነው። እነዚህ ባለስልጣኖቹም የሆነ ነገር የተሰጣቸው የሆነ መኪና ይዘው ሲሄዱና የሆነች ቦታ ላይ ቁጭ ሲሉ ሁሉም የነሱ መስሏቸዋል። እዛ እንዳስቀመጣቸው መገልበጥ ይችላል። ሱብሃነል ኻሊቅ አይመለከተንም። እኛ ስለ ስልጣናቸውም ስለ ፖለቲካቸውም የሚመለከተን መስጊዳችንን እንዲያቆሙ የሚያፈርሱትን ሰርተው እንዲያስረክቡን ነው። ሙስሊምን ለማጥፋት የተነሳው አካል እንዲያቆም ብቻ ነው። ይሄና ይሄ ነው ያለው ነገር ማለት ነው። ከሌላ ከፖለቲካ ጋር ከምን ጋር የምናገናኘው ነገር የለም። ጆሌ ፖለቲቲያስ ጆሌ ኦሮሞስ ገባ ዱበዳ ጨል እንጀይና ኡስታዝ ኸኛስ ዱበዳ ጨል እንጀይና ተፍሲራ አፋን ኦሮሞቲን ጎዱን እንደንደይ ሰኒራ አፋን አማራቲን ተፍሲራ ጎዴቲን ዳዋቲስ ጎዴቲን ጅራ ባየን ሲንጃለዳ ጨል እንጀይና ዲኒ ኸኛ መስጊድ ኸኛ ሩሂ ኸኛ መስጊድ በሌሱን እንፌኑ ነሙን ቁርአን ኸኛስ ነሙን ጥቁን እንፌኑ ነሙን በሌሰኒ ሚቲ ኑቶልቸኒ ነፍኸኝነን በሌሰኒ ሚቲ እንፌኑ ኸና በሌሱን ጨልጀኔ ላሉን እንደንደኙ ኑቲ መስጊድ ኸኛ ኸነራ ያበኔቲ በእጅርና እስኒስ ሼኹት ኸኛስ ኡስታዝ ኸኛስ ጨል እንጀይና ሃያ ወሊ ዳበኔ ዱዋይስ ጎዳ ربي نتوجه جرا سبحانه وتعالى لا لجرا بريسا سبحانه وتعالى هاي باي سجالة على الله سبحانه وتعالى سلوداتشو هالوي لهتلو اندموش شير أقولاتشو زاري هنن يسترالفوتن هلوم يسامع يقبل بإذن الله تعالى مقوات مفلو قالاتشو إني ليلا مساراو سراسل علي ودزالك هاي بإذن الله تعالى ليلا قزي ندزي متشي እያስገባው ትገባላችሁ እናንተ ዛሬን ያወቁት እንዴት ራሱ ሰው ማስገባት እንደሚቻል ማለት ነው። ያው ታውቃላችሁ እኔ ገብቼ ተፍሲር ተራግሬ ነው ሁሌ የምወጣው። አሁን ግን ዝም የማይባልበት መስጊድ ሲፈርስ ዝም እንዳትሉ ስላለ ነው በተከበረው ቃሉኛ ጌታ። አየህቶች ወንድሞች አላህ ይጠብቃችሁ ሱብሃነል ኻሊቅ። ከሁለት ሀገር ኪሳራ አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቃል። ያ ነው ኪሳራ ማለት። ትልቁ ደግሞ አኺራን የሚያከስር إن جيت هذا بقولتون ما قري ستال ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار توالى ولزانه هاي وصلى الله تعالى عليه وسلم الله سبحانه وتعالى بخير نقرأ جناني هاي السلام عليكم ورحمة الله تعالى وبركاته.